ክረምት እንዴት እያረጋችሁ ነው? እኔ ዝናብ በጣም ስለምወድ ተስማምቶኛል። እንዴት ናችሁልኝ? ዛሬ እሁድ ነው። ጠዋት ላይ ሜካፕ የምሰራው ሰው ስለነበረኝ ስቱዲዮ ሄጄ እሷን ሰርቼ እየገባው ነበር እዚህ ጋር። ከዛን ቀጥታ ልብሴን ቀይሬ ወደ ኪችን ገባሁኝ። ሜካፕ የሰራዋት ሙሽራዬ ቪዲዮ አልፈለገችም ነበረ። በዚህ አጋጣሚ እኔ ጋር ሜካፕ፣ ጥፍር፣ አይላሽ መማር ከፈለጋችሁ አድራሻዬ መገናኛ አስኮና ጀሞ አንድ ይገኛል። ምዝገባ ሁሌም አለ። አሁን ደግሞ ዲስካውንት ላይ ስለሆነን እየደወላችሁ ተመዝገቡ። እሁድና ዝናብ ሲገጣጠም ደግሞ እንዴት እንደምወድ ልነግራችሁ አልችልም። ትንሽ እያካፋ ነው። የበለጠ ቢዘንብ ራሱ ደስ ይለኛል። እንደምታዩት በጣም በፍጥነት ነበር ቁርስ እየሰራው የነበረው። ለልጆቼ በጣም የወዱትን ነገር እየሰራውላቸው ነበር እና በዚህ አጋጣሚ በእውነት እኔ ሞራል አጥቻለሁኝ ቪዲዮ ፖስት ለማድረግ። ሰሞኑን ፖስት አደርጋለሁ ግን ምንም ቪው አያገኝም። ይሄ ቪዲዮ እናንተ ጋር ከደረሰ የኔን ቪዲዮ ማየት የምትወዱ ሰዎች እባካችሁን ከ10 እና ከዛ በላይ ኮፒ ሊንክ አድርጉልኝ። ከቻላችሁ 20 ጊዜ ኮፒ ሊንክ፣ ሪፖስት፣ ኮመንት ሳታደርጉ እንዳታልፉ። እኔም ደግሞ ሞራል አግኝቼ በተደጋጋሚ ቪዲዮዎች ሰራላችኋለሁ። በምታዩት መልኩ ደርሶ ማቀራረብ ጀመርኩኝ። ቄጠማዬን ጎዘጎዝኩኝ። አሪቲ ምናምን ነበረኝ። በቃ በዓል ነበር የመሰለኝ። መቼስ እኔ ብቻ አይደለሁኝም የአሪቲ ሽታ በዓልን የሚያስታውሰኝ። አብዛኞቻችሁ እንደዛ ናችሁ ብዬ አስባለሁ። ልጆቼ መጡ። ቁርሳችንን በዚህ መልኩ መብላት ጀመርን። በጣም ወደውት ነበረ። እኔም በጣም ርቦኝ ስለነበረ እንዴት እንደበላውኝ ልነግራችሁ አልችልም። ቁርሳችንን ከበላን በኋላ ደግሞ የማይቀረው ነገር እሁድ የሚያስመስለው ቡና አይደለ? ቡናዬን ማዘገጃጀት ጀመርኩኝ። እዚህ ጋር ልጆቼ በጣም ይጣፍጣል